በባለፈው ክፍል ትተሽው ሂጂ ፊትሽ እንደተደበደበ ሰው ስለሚመስል በቃ ሌሊት ምን እንደተፈጠረ አላቅም ወስደውኝ ነው በይ አላትና በጀርባ በኩል ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ማኔ ክፍል 19 ይዟት ወጣ። ቀድሞ እሱ ዘለለ። በዚህ በኩል እኔን ረግጣ ዘለለችና ወደ ቤቷ ገባች። በዛ መሀል ልዕልት ምን እያሳለፈች እንደሆነ ቤት ምን እንደጠበቃት ከምን አይነት ችግር እንደደገፋት ማሰብ ከበደኝ። ራሴን በጭንቅ ውስጥ ለመደበቅ ዝም ብዬ ያለማቋረጥ ማጫወት ጀመርኩ። ከልዕልት ችግር በላይ ደግሞ የእዩብ ዝምታ ይበልጥ አስፈራኝ። እስከ ማታ በጭንቀት ውስጥ ምንም ሳናወራ አሳለፍን። ማታ ላይ እዩብ አጠገብ መጥቶ ቁጭ አለና ታውቃለህ፣ ፈጣሪ እዚህ ምድር ላይ ብዙ ነገሮችን ውብ አድርጎ ፈጥሯል። ከዛም ውስጥ በጣም ውብ ፍቅር ነው። ግን ፍቅር መዋቢያ ላደለው ሰው ብቻ ነው። ፍቅር ለአንዳንዱ ህይወት ይሰጣል፣ ለአንዳንዱ ደግሞ ህይወትን ይነጥቃል። ባህሩን እኔ በምወደው አባቴ እምልልሃለሁ። ልዕልትን ከልቤ ነው ማፈቅራት። አይቼ አልጠግባትም። የዋህነቷ፣ ፍቅሯ፣ የውስጧ ንጽህና እኔ እንጃ ሰው እንደሷ የሚፈጠር ራሱ አይመስለኝም። ግን ስላፈቀርኳት ስለወደድኳት ወደ አንተ እንድትቀርብ መንገድ አመቻችላታለሁ። ምክንያቱም እኔ ራስ ወዳድ አይደለሁም። ይችን የመሰለች ልጅ ከእኔ ሱሰኛና ህይወቱ ካበቃ ቦርኮ እንድትሆን ማድረግ እኔ ራስ ወዳድ አይደለሁኝም። አንተን ስለማምንህ ከልብህ ሰው ነህ ብዬ ስላሰብኩኝ ነው ትናንት ሁለታችሁም እንድትነጋገሩ እኔ ውጭ ሄድኩትኝ። ግን አንተ ይችን ንጹህ ልጅ ፍቅሯን መቀማትክ ሳያንስ ክብሯን ገፈፍካት። አሁን ሳትፈልግ በግድህ አብረሃት ትሆናለህ ካለኝ አነጋገሩ ይበልጥ አናደረኝ። ደፍሬያት እኮ አይደለም የደፈርኳት አስመሰልከው። የሰራሁት ነገር ልክ አይደለም፣ ግን ማንም ሰው ሳልፈልግ አብሬያት እንደሆነ አያስገድደኝም አልኩት። እዮብ ተናደደ፣ ትቶኝ ወጣ። እኔ ቤት ውስጥ ቁጭ ብዬ በጭንቀት ልፈነዳ ምንም አልቀረኝም። የመጨረሻ ደረጃ ላይ ስደርስ ቤቱን ትቼ ወጣሁ። እዮብ ሊኖርበት ይችላል ብዬ ያስብኩት ቦታ ምንም አልቀረኝም። ላገኘው አልቻልኩም። ማታ 5 ሰዓት አካባቢ የምንተኛበት ወደ ነበረው ቤት ሄድኩኝ። የለም፣ ሁሉንም ጠየኳቸው፣ እንዳላዩት ነገሩኝ። ዝም ብዬ መጓዝ ጀመርኩኝ። እናቴ ከሞተች ጀምሮ ብቸኝነት በጣም እፈራለሁ። ጥሩ ስራ ስሰራ ይሁን መጥፎ ስራ ስሰራ ሰው አብሮኝ እንዲኖር እፈልጋለሁ። ብቻ ስለመሆን ማሰብ በራሱ ሰላም ይነሳኛል። ብቻ የዛን ቀን እዮብ ቢያንስ ቤት ከመጣ ብዬ ቤት ገብቼ ጠበኩት። የለም። በነጋታው 11 ሰዓት አካባቢ ወደ እናቴ መቃብር ሄድኩኝ። መቃብሯ ላይ ያለውን ፎቶ ቀና ብዬ ለማየት ድፍረቱን አጣሁ። የተፈጠረውን አንድ በአንድ ነገርኳት። ለሳምንት ያክል ከእዮብ ጋር ከልዕልትም ጋር ሳንገናኝ ሁለቱም አድራሻውን አጥፍተው ጠፉብኝ። ሳምንቱ የአመታት ያክል ረዘመብኝ። መብላት ሁላ አቃተኝ። ከዚህ በፊት እዮብ ሱሰኛ ስትሆን ሱስ ነው ጓደኛ ያለኝን አስታውሼ በየሰዓቱ አንዱን በቃ ከላይ እጠቀማለሁ። ግን ለኔ ምንም ሱስ ጓደኛ ሊሆነኝ አልቻለም። ከሳምንት በኋላ እኔ ተኝቼ እዮብን ፍለጋ ስወጣ ወደ ቤት እየመጣ አየሁት። እንዴት ደስ እንዳለኝ እኔ አውቃለሁ። ግን የውስጤን አምቅ አድርጌ ይዤ ሳየው ኮስተር ብዬ ቆምኩኝ። አታስመስል ባክህ፣ ውስጥህ እየሳቀ ግንባርህን አታቋጥርብኝ ብሎ ወደ ቤት ገባን። ቁጭ ብለን ማውራት እንዳለብን ነገረኝ። ማውራት ጀመርን። በተለይ ስለ ልዕልት ብዙ ነገር አወራኝ። ሴት ልጅ ጉልበቷ እንባዋ ነው። በተለይ ደግሞ እንደ ልዕልት አይነት ሴት ሰውን ተናግራ ማስቀየም ለማይችሉ ሚስኪን ሴት ከእንባ በላይ ጉልበት የላቸውም። በዚህ ምድር ላይ ለመኖር ተስፋ እንደቆረጠና ጨካኝ ሰው እንደሆነ የገባኝ ከልዕልት ጋር አድረክ ምንም እንዳልተፈጠረ ኖርማል ስትሆን ነው አለኝ። ማለት አልኩት። ቢያንስ በጣም መጸጸት፣ ማልቀስ፣ ማንባት ነበረብህ። ይችን ልጅ ሳትወድ
ሳታፈቅርህ የውሸት ጋጋታ ደርድረክ አብረሃት ካደርክ ከመድፈር በምን ይተናነሳል? ባህሩን ውስጥን ሳየው እኮ እንደዚህ አይነት ሰው አትመስለኝም አለኝ። አልነበርኩም። እናቴ እስከምትሞት ድረስ አልነበርኩም። የእናቴ ሞት ሰውነቴን፣ ንጹህ ልቤን፣ ሁሉንም ነገሬን ነው ያሳጣኝ አልኩት። ምናልባት ፈጣሪ አንዷን እናትን ወስዶ ሌላ እናት ሊሰጥህ አለመሆኑን በምን ታውቃለህ አለኝ። ማመሳሰሉ አናዶኛ መመለስ አልፈለኩም። ይልቁንም ልዕልትን ከእናቴ ጋር ማወዳደር አበሳጨኝ። ዝም ብዬ ተነስቼ ከቤት ወጣው። ልዕልትና ወንድሟ በእኛ በር ላይ እያለፉ ነበር። ስታየኝ አንገቷን ደፋች። እኔም ሳያት ልቤ መታ። ፊቷን ተመለከትኩት። ጥቁር ብላለች። የለበሰችው ልብስ እዚህ ግባ አይባልም። ጸጉሯን 2 ቦታ ሸርታዋለች፣ አስይዛዋለች። በዛ ላይ እንዳለ ተነጫንቻለች። አሳዘነችኝ። ያ የበፊቷ ነገሯ ፊቷ ላይ መጣብኝ። ቢያንስ ደስተኛ ባላደርጋት እንኳን ለሀዘኗ ምክንያት መሆን አልፈልግም ነበር። በአጠገቤ ከወንድሟ ጋር ደህና ግልምጫ ደረሰኝ። አልፈው ሄዱ። በአጠገቡ አልፌ ወደ ውስጥ ገባሁና ለኢዮብ ነገርኩት። ኢዮብ ልዕልት እኮ አየኋት አልኩት። ከተቀመጠበት እንዴት እንደተነሳ አላቅም። የታለች እያለ ወደ ውጭ ወጣ። ከሩቅ አያት። ከጀርባዋ አይቷት ተመለሰ። ገባ። አየኋት። እንዴት ናትኝ? ካላያት እኮ ሳምንት ሆነኝ። ጠቁራለች ወይስ እንደ በፊቱ ናት አለኝ። ፊቷ ተቀያይሯል አልኩት። ወዲያውኑ የእሱን ፊት ተቀያየረ። ምን አለ ላንዴ እኔን በወደደችኝና በምላሹ የምሰጣትን ክብርና ቦታ ምን አለ። ልዕልት ትንሽ ቀደም ብላ ወደ ህይወቴ በመጣች ኑሮ አለ። ግቢ ውስጥ ወዲያና ወዲህ እየተንጎራደረ። ባህሩን ግን እንዴት አስቻለህ? ምንም አልናፈቀችም? ምንም ትዝ አልትልህም? በቃ የጥያቄ ማት አንጋጋብኝ። ሲሰለችኝ ትቼው ከቤት ወጣው። ሰፈር ውስጥ ሰው እንዳያየኝ ፈጠን እያልኩኝ ስለምራመድ ከመች አስፋልት እንደደረስኩ አላቅም። እኔ በዛኛው አስፋልት ቀድሜ፣ ልዕልት በዛኛው አስፋልት ቀድማ ፊት ለፊት መታየት ጀመረን። ሳያት ውስጤ ምን እንደሚሰማኝ አላቅም። እያዘንኩ ይሁን እየተከፋው ለራሴም አይታወቀኝም። ሳያት ታሳዝነኛለች ብዬ ራሴን ለማሳመን ብሞክርም አልቻልኩም። አይ በቃ ህይወቴ ውስጥ ምንም ዋጋ የላትም፣ ተራ ሰው ናት ብዬ ለማሳመን እቸገራለሁ። ነገሮች ውዝግብግብ እንዳሉብኝ ጊዜዎች ተቆጠሩ። ጊዜዎች በሄዱ ቁጥር ደግሞ እኔ እዛ ሰፈር መሄድም አቆምኩኝ። ኢዮብ ደግሞ የልዕልትን አይን ለማየት እዛ ሰፈር መምጣት አላቆምም። አቁም ብለው ማካበል አይሆንብኝና ቀስ በቀስ ለሱስ የሚሰጠውን ጊዜ እየቀነሰ እሷን ጠብቆ ሰፈር መታጠፊያ ላይ ቁጭ ብሎ መጠበቅ ስራውን አድርጎታል ይላል። ታዲያ ቤተሰብ በቀጣይ ፓርት እንቀጥላለን። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ባይ ባይ ቤተሰብ።